በዛሬው ቪዲዮ ፍሬሽማን ሎጂክ ቻፕተር 3 ሎጂክ ኤንድ ላንጉጅን በጣም ግልጽና በደንብ በተብራራ መንገድ እናያለን። ሰላም እንዴት ናችሁ? ኃይሌ ነኝ። አንድ ላይክ አንድ ጸሎትና እንዳለ ዩቲዩብ አልጎሪዝም ቪዲዮውን ላይክ እያደረጋችሁ ወደ ክላሳችን ቻፕተር 3 ሎጂክ ኤንድ ላንጉጅ ዛሬ የምዕራፍ 3ን ቋንቋና ሎጂክ ወይም ደግሞ የቋንቋ ሎጂክ ምንድነው የሚለውን ነገር በደንብ አስረዳችኋለሁ። ሁሌም እንደምለው የምነግራችሁ ዋና ዋና ክፍሎች ነውና ማስታወሻ ደብተራችሁን ከፈት በማድረግ ኖት ያዙ። መጀመሪያ የምናየው ነገር ምንድነው ፊሎሶፊ ኦፍ ላንጉጅ ምን ይመስላል የሚለውን ነገር ነው። ከዛ በፊት ግን ላንጉጅ ምንድነው የሚለውን ነገር መመለስ አለብን። what is language? according to semiotic language is the manipulation of symbols to draw attention to signified content. ከዛ በፊት ደግሞ ምን ማየት አለብን? ሲሚዮቲክ ማለት ምን ማለት እንደሆነ ማወቅ አለብን። ሲሚዮቲክ is the study of sign process ወይም ደግሞ ሲሚዮቲክ ማለት ምልክቶች እንዴት ትርጉም እንደሚሰጡ የሚያጠና የትምህርት ዘርፍ ነው። እሱ እንደሚገልጸው ከሆነ አኮርዲንግ ቱ ሲሚዮቲክ ደግሞ ቋንቋ ማለት መረጃን ለማስተላለፍ ስሜትን ለመግለጽ ወይም ደግሞ ትዕዛዝን ለመስጠት የምንጠቀምበት የምልክቶችና የህጎች ስብስብ ማለት ነው። ቋንቋ ማለት ምን ማለት ነው አልኳችሁ? ቋንቋ ማለት መረጃን ለማስተላለፍ ስሜትን ለመግለጽ ወይም ትዕዛዝን ለመስጠት የምንጠቀምበት የምልክቶችና የህጎች ስብስብ ነው። ሲሚዮቲክ ማለት ደግሞ እንዴት ምልክቶች ትርጉም እንደሚሰጡ የሚያጠና የትምህርት ዘርፍ ነው ማለት ነው። The philosophy of language is reasoned inquiry into how language function, its origin and its relationship with reality. የቋንቋ ፍልስፍና ቋንቋ እንዴት እንደሚሰራና የቋንቋን መገኛ እንዲሁም የቋንቋን ሪያሊቲ የሚያጠናልን ክፍል ነው ማለት ነው። ኦሪጂን ኦፍ ላንጉጅ ወይም ደግሞ የላንጉጅ መገኛዎች ወይም ደግሞ ላንጉጅ የት ነው ኦሪጂኑ ተብላችሁ ተጠየቁ ምን ትላላችሁ? የመጀመሪያው ጥያቄ አለ መጀመሪያ ልንሰራው የሚገባ how did language begin? ቋንቋ ወይም ደግሞ ይሄ ቋንቋ ብለን የምንጠራው ነገር የት ጀመረ እንዴት ጀመረ የሚለውን ጥያቄ መመለስ አለብን። ቤዝድ ኦን ሶርስ ከአምስት ከፍለን የምናያቸው ሲሆን የመጀመሪያው ዲቫይን ሶርስ፣ ሁለተኛው ናቹራል ሳውንድ፣ ሶስተኛው ሶሻል ኢንተራክሽን፣ አራተኛ ፊዚካል አዳፕቴሽን፣ አምስተኛ ጄኔቲክ ሶርስ ናቸው። ስለዚህ እነዚህ በሙሉ ምን ተብሎ ይጠራሉ? ኦሪጂን ኦፍ ላንጉጅ በመባል ይጠራሉ ማለት ነው። ስለዚህ አንድ በአንድ ሁሎችንም እናያቸዋለን። ዲቫይን ሶርስ ማለት ምን ማለት ነው? ላንጉጅ ጊቭስ ቱ ሂውማን ባይ ጋድ ቋንቋ ለሰው ልጆች የተሰጠው በፈጣሪ ነው ብሎ ያምናል ወይም ደግሞ ከፈጣሪ የተሰጠ ነው ብሎ ያምናል ማለት ነው። ሁለተኛው ናቹራል ሳውንድ language begins when humans started emitting the sound they hear in nature የሰው ልጆች የተፈጥሮ ድምጾችን በማስመሰል የመጣ ነው ወይም ደግሞ የሰው ልጆች በተፈጥሮ የሚሰሙትን ድምጽ በማስመሰል የመጣ ነው። ቋንቋ ማለት ከዛ የመጣ ነው ብሎ ይደመድማል። ናቹራል ሳውንድ የምንለው ነው። በናቹራል ሳውንድ ውስጥ ሁለት አይነት ቲዮሪዎች አሉ። the bow wow ቲዮሪ እና the pow pow ቲዮሪ አሉ። እነሱ ቲዮሪዎች ምንድናቸው የሚሉትን ነገር እንመልከት። the bow wow ቲዮሪ emitting አኒማል ሳውንድ ኤግዛምፕል አለ። ለምሳሌ ይሄ ምን መሰላችሁ? አኒማሎች ወይም ደግሞ ቋንቋ የመጣው አኒማሎች በሚያወጡት ስም ነው። ለምሳሌ ኩኮ የምትባል ወፍ አለች። ኩኮ የሚል ድምፅ ስለምታወጣ በሷ በምታወጣው ስም ምን ተደረገች? ሪኔም ተደረገች። ስለዚህ ቋንቋው ከዛ ድምፅ የወጣ ነው ይላቸዋል። the bobo ቲዮሪ ወይም ደግሞ ሊሚቲንግ አኒማል ሳውንድ ነው ይላችሁ። the popo ቲዮሪ language started from instinctive emotion cries like ouch wow like laugh ስታደርጉ የምትፈጥሩት የስሜት አይነት ለምሳሌ የሆነ እግራችሁን እሾክ ሲመታችሁ እንቅፋት ሲመታችሁ እሾክ ሲወጋችሁ የምታሰሙት የፔን ድምጽ ወይም ደግሞ አንዳንድ የሚያስገርሙ ነገሮች ሰዎች ያደርጉላችሁ በመታወጡት የመደነቅ ድምጽ ቋንቋ የጀመረው በዛ ነው ይላችኋል። the popo ቲዮሪ ማለት ነው። ስለዚህ ናቹራል ሳውንድ ውስጥ ሁለት አይነት ቲዮሪዎች አሉ። the bow wow ቲዮሪ እና the popo ቲዮሪ እነሱ ምን ማለት እንደሆኑ ነግሬያችኋለሁ። ሶስተኛ ሶሻል ኢንተራክሽን ሶስተኛ ኦሪጂን ኦፍ ላንጉጅ ሶሻል ኢንተራክሽን በመባል ወይም ደግሞ የሃሆ በመባል ይታወቃል ማለት ነው። also known as the yoheho theory, it suggests languages developed from the guarantees and sounds made during heavy manual labor ሰዎች በአንድ ላይ ተሰብስበው ወይም በስራ ወቅት በሚያወጡት ድምጽ በጋራ ስራ ወቅት ከሚወጡ ድምጾች የመጣ ነው ቋንቋ ይላቸዋል ማለት ነው። በጋራ ተሰባስበው በሚሰሩበት ሰዓት አንዱን በሚያሰማው ድምጽ የመጣ ነው ይላቸዋል። ሶሻል ኢንተራክሽን ኦሪጂን ኦፍ ላንጉዌጅ ማለት ነው። አራተኛ ፊዚካል አዳፕቴሽን ነው።
ይሄ ደግሞ ከሌሎች ይለያል። እነዚህ ሶስቶቹ በሳውንድ ነው ላይክ ቋንቋ የመጣው ደግሞ ኦሪጂን ብሎ የሚያስቡት በሳውንድ ነው። ነገር ግን ፊዚካል አዳፕቴሽን ከድምፅ ይልቅ ወደ ባዮሎጂካሉ ይመለሳል። as human evolved our physical feature changed, we got upright teeth, flexible lips and allow ላይሪክስ ወይ ደግሞ ይሄ ቮይስ ቦክስ ብለን የምንጠራው ነገር አለ። ስለዚህ ድምፅ ላንጉጅ የሚባለው ነገር የሚፈጠረው እዛ ውስጥ ነው፣ በሰውነት መዋቅር፣ በከንፈር፣ በምላስ፣ በግሮሮ ለውጥ የመጣ ነው ብሎ ይናገራል ማለት ነው ፊዚካል አዳፕቴሽን። አምስተኛ ጄኔቲክ ሶርስ ምንድን ነው? ጄኔቲክ ሶርስ የምንለው ነገር language is hardwired into our genetics. We are born with a biological capacity for language, just as bird is born with the capacity to fly. ወፎች ሲወለዱ የመብረር ካፓሲቲ ኑሯቸው እንደሚወለዱት ሁሉ ወይም ደግሞ እያደጉ በሄደ ቁጥር የመብረር ችሎታ እንደሚኖራቸው ሁሉ የሰው ልጆች ደግሞ የመናገር ቋንቋቸውን ወይም ደግሞ ይሄ ቋንቋ የሚሉትን ነገር አብሮ ይዘው ተወልደው ባደጉ ቁጥር ምን ይሉታል? ዲቨሎፕ ያደርጉታል የሚላቸው በደማችን በአእምሯችን ውስጥ ያለ ተፈጥሯዊ ችሎታ ነው ቋንቋ ማለት ይለናል ማን? ጄኔቲክ ሶርስ። ስለዚህ ኦሪጂን ኦፍ ላንጉጅን ከአምስት ከፍለን አየናቸው። ማማን ብለን ከፍለን አየናቸው? ዲቫይን ሶርስ፣ ናቹራል ሶርስ፣ ሶሻል ኢንተራክሽን፣ ፊዚካል አዳፕቴሽን እና ጄኔቲክ ሶርስ ብለን ከፍልናቸው ማለት ነው። ሌላኛው ክፍላችን ፋንክሽን ኦፍ ላንጉጅ ምንድነው ነው። ስለዚህ ቋንቋ ምን እንደሆነ ከተረዳን አሁን ደግሞ ቋንቋ ለምን ያገለግላል የሚለውን እንመልከት። የቋንቋ አገልግሎት ወይም ፋንክሽን ኦፍ ላንጉጅ ምንድነው? ቋንቋ አገልግሎቱ ምንድነው ነው። ፋንክሽን ኦፍ ላንጉጅ በሶስት ከፍለን እናያቸዋለን። እነሱም ኢንፎርማቲቭ ወይም ደግሞ ኮግኒቲቭ፣ ኤክስፕሬሲቭ፣ ኢሞቲቭ፣ ሶስተኛ ደግሞ ዳይሬክቲቭ ናቸው። እነዚህ ከግልጽ በሆነ መንገድ አስረዳችኋለሁ። በጣም ቀላል ነው። ሎጂክ በዚህ ልክ በጣም ቀላል መሆኑን ተረታችሁ ኤ+ ትሰራላችሁ። የመጀመሪያው ኢንፎርማቲቭ ወይም ደግሞ ኮግኒቲቭ ምንድን ነው? ኮግኒቲቭ ፋንክሽን ኦፍ ላንጉጅ ምንድን ነው የሚለውን ነገር እንመልከት። ቱ ኮንቬይ ኢንፎርሜሽን ኦር ዲስክራይብ ዘ ወርልድ። ይሄ ምንድን ነው መሰላችሁ? ኢንፎርሜሽንን ምን ለማድረግ ኮንቬይ ለማድረግ ወይም ደግሞ በመካከላችሁ ያለው ኢንፎርሜሽን ትራንስሌት ለማድረግ ትራንስፎርም ሉክ ላይክ ዋት ትራንስፎርሜሽን ብላችሁ እንትን አድርጉትና ሎጂካል ሪሌቫንስ አለ። ሎጂካል ሪሌቫንስ ብለን ስናስብ እንዴት መሰላችሁ? ካን ቢ ኢቫሉዌትድ አዝ ትሩ ኦር ፎልስ የሚል ነገር ነው። ስለዚህ ኢንፎርሜሽን ኮንቬይ በምታደርጉበት ሰዓት ላይ ምን አለ? ዩ ካን ቢ ኢቫሉዌትድ አዝ ትሩ ኦር ፎልስ ማለት ነው። የምትናገሩት ነገር ምን ሊደረግ ይችላል? ትሩ ኦር ፎልስ ተብሎ ምን ሊደረግ ይችላል? ሜዥር ሊደረግ ይችላል። ስለዚህ የኢንፎርማቲቭ ልትይዙት የሚገባ ኢንፎርማቲቭ ማለት we used informative or cognitive for function to convey information or describe the world ነው። ሎጂካል ሪሌቫንሱ እንዴት ነው ከተባላችሁ it have high logical relevance ማለት ነው። ኤግዛምፕል አዲስ አበባ ኢዝ ዘ ካፒታል ሲቲ ኦፍ ኢትዮጵያ። ይሄ ምን ማለት ትችላለች? ላይክ ትሩ ነው ኦር ፎልስ ነው ብላችሁ መደምደም ትችላላችሁ አይደለ? ላይክ አርጊውመንትን በባለፈው ሳውንድ አንድ ሳውንድ ኮጀንት አንኮጀንት እያን ስናወራ እንደነበረው ማለት ነው። ስለዚህ አዲስ አበባ ኢዝ ዘ ካፒታል ሲቲ ኦፍ ኢትዮጵያ ከተባለ ምንድነው? ኢትስ ትሩ ማለት ነው። ሶ ሎጂካል ሪሌቫንሱ ከፍተኛ ነው ማለት ነው። ሁለተኛ ኤክስፕሬሲቭ ኦር ደግሞ ኢሞቲቭ ብለን የምንጠራው የላንጉጅ ፋንክሽን ምንድነው? ዩዝድ ቱ ኤክስፕሬስ አወር ፊሊንግ ኤንድ ኢሞሽን፣ የግል ስሜታችንን እኛ የተሰማንን የግል ስሜታችንን የምንገልጽበት የቋንቋ አገልግሎቱም ተብሎ ይጠራል። ኤክስፕሬስ ወር ደግሞ ኢሞቲቭ በመባል ይታወቃል። ኢሞቲቭ ፋንክሽናል ኦፍ ላንጉጅ ምን ማለት ነው? ኢሞቲቭ አንዱ የቋንቋ አገልግሎት ሆኖ አገልግሎቱ ደግሞ የእኛን የግል ስሜታችን ለመግለጽ የምንጠቀምበት ነው አልኳችሁ። ሎጂካል ሪሌቫንሱ እንዴት ነው ከተባለ ደግሞ ሎው ነው። ለምን ከተባለ ካኖት ቢ ኢቫሉዌትድ አዝ ትሩ ኦር ፎልስ፣ ስሜታችንን ምን ማለት አንችልም። ፎልስ ነው ትሩ ነው ብለን ምን ማድረግ አንችልም፣ ዴዲኬት ማድረግ አንችልም። ሎጂካል ጠቀሜታው ምንድነው? ዝቅተኛ ያደርገዋል በዚህ ምክንያት ማለት ነው። ኤግዛምፕል አይ ዲስላይክ ሎጂክ፣ አይ ሎቭ ሄር፣ ሺ ኢዝ ስማርት። እነዚህ በሙሉ ከኢሞቲቭ ወይ ደግሞ ከኢሞሽን ተነስተው የሚሰጡ የቋንቋ ምንድን ናቸው? ፋንክሽኖች ናቸው ማለት ነው። ሶስተኛ ዳይሬክቲቭ ፋንክሽን ኦፍ ላንጉጅ ምን ማለት እንደሆነ እንመልከት። ዩዝድ ቱ ጊቭ ኦርደር ኤንድ ኮማንድ ኦር ሪኩዌስት፣ ምን ለማድረግ ትዕዛዝ ለመስጠትና ሪኩዌስት ለማድረግ ነው የምንጠቀምበት ነው ይሄንን የቋንቋ ክፍል። ሎጂካል ሪሌቫንሱን ስንመለከት ምንድነው? ሎው ነው። ካኖት ቢ ኢቫሉዌትድ አዝ ትሩ ኦር ፎልስ ማለት ነው። ዶንት ክሎዝ ዘ ዶር፣ ኤግዛምፕል እንመልከት። ዶንት ክሎዝ ዘ ዶር፣ ጊቭ ሚ ዮር ፔን፣ ሊቭ ሚ አሎን። እነዚህ በሙሉ እንድናቸው አልኳችሁ ዳይሬክቲቭ ናቸው አልኳችሁ። ስለዚህ ከሶስቱ ፋንክሽን ኦፍ ላንጉጅ በጣም ከፍተኛ የሆነ ሪሌቫንስ ያለው ወይም ሃይ ሪሌቫንስ ያለው ማን ነው ተብላችሁ ከተጠየቃችሁ ማን ይሆናል ማለት ነው? ኢንፎርማቲቭ ይሆናል ማለት ነው። በተመሳሳይ ደግሞ ኤክስፕሬሲቭ ኦር ደግሞ ኢሞቲቭ እና ዳይሬክቲቭ ደግሞ ምንድናቸው?
ሎጂካል ሪሌቫንሳቸው ሎው ነው። ከነዚህ ከሶስቶች ደግሞ ስሜታችንን ለመግለጽ የምንጠቀምበት የትኛው ነው ከተባላችሁ ኢሞቲቭ ወይ ደግሞ ኤክስፕሬሲቭ ነው። ከነዚህ መካከል ደግሞ ምን ትዕዛዝ ለመስጠት የምንጠቀምበት ማነው ከተባላችሁ ዳይሬክቲቭ ይሆናል ማለት ነው። ስለዚህ ይህንን ካየን አሁን ደግሞ ሚኒንግ ኦፍ ተርምስ የሚለውን ነገር እንመልከት ማለት ነው። ሚኒንግን በሁለት ከፍለን የምናየው ሲሆን እነሱም ኢንቴንሽናል ኤንድ ኤክስቴንሽናል ሚኒንግ ናቸው። ከዛ በፊት ግን ተርም የሚለው ቃል ምንድን ነው የሚለውን ነገር መመልከት ይኖርብናል። ምክንያቱም አባቱን ሳያውቁ ልጁን ማወቅ አስቸጋሪ ነው እና መጀመሪያ አባት የሚሆነው ደግሞ ተርም ለነዛ ቃላቶች ተርማቸው ምንድን ነው። ስለዚህ ተርም የሚለውን ወርድ ተረድተን ወዴት ሚኒንግ ኦፍ ተርም የሚለውን ነገር እንሄዳለን ማለት ነው። ከዛ በፊት ተርም ምንድን ነው? ተርም ኢዝ ኤኒ ወርድ ዛት ካን ሰርቭ አዝ ሳብጀክት ኦፍ ስቴትመንት። በአንድ አረፍተ ነገር ውስጥ ስለምን እየተወራ ነው ለሚለው ጥያቄ መልስ የሚሰጠን ቃል ምን ተብሎ ይጠራል? ተርም ወይም ደግሞ ሳብጀክት ኦር የዚህ ባለቤት የአረፍተ ነገሩ ባለቤት ምን ተብሎ ይጠራል? ተርም በመባል ይጠራል ማለት ነው። ስለዚህ ልብ ልትሉት የሚገባ ነገር ኖት ዳት ቨርብስ፣ አድቨርብስ፣ ፕሪፖዚሽን፣ አድጀክቲቭስ ኤንድ ኮንጃክሽንስ አር ኖት ተርምስ። አስተውሉ። ኮንጃክሽኖች፣ ቨርቦች፣ አድቨርቦች፣ ፕሪፖዚሽን እና አድጀክቲቮች ምን አይደሉም? ተርም አይደሉም ማለት ነው። እሺ የመጀመሪያው ኢንቴንሽናል ሚኒንግ ነው። ኮንሲስት ኦፍ ኦል ኳሊቲስ ኤንድ አትሪቢዩትስ ዛት ዘ ተርም ካን ኖቲስ። በሌላ አባባል ኢንቴንሽናል ሚኒንግ ምን ይባላል መሰላችሁ? ካኖቴሽን ይባላል። ኢንቴንሽናል ወይም ካኖቴሽን ሚኒንግ ምንድን ነው ነው ጥያቄው። ኢንቴንሽናል ሚኒንግ ማለት የአንድ ቃል ወይም የአንድ ነገር መለያ ባህሪ ወይም መገለጫ ማለት ነው። በአጭሩ የተጠቀሰው ቃል ባህሪ ማለት ነው። በጣም ቀላል ነው። ወይም አንድ ቃል ስትሰሙ አይምሯችሁ ላይ የሚመጣው የባህሪያት ዝርዝር ማለት ነው። አስተውሉ። ምን አልኳችሁ? ኢንቴንሽናል ሚኒንግ ማለት የተጠቀሰው ተርም ባህሪ ምንድን ነው የሚለውን ነገር የሚያይልን ወይም የሚተረጉምልን ነው ማለት ነው። ለምሳሌ ምሳሌ እሰራላችኋለሁ። በጣም ግልጽ ስለሆነ ምሳሌዎችን ስናይ ደግሞ ሞር ግልጽ ይሆናል። ምሳሌ አንድ ተማሪ የሚል ቃል ስትሰሙ ምን አይነት ባህሪ ትዝ ይላችኋል? ወይም ምን አይነት ባህሪ እናንተ አይምሮ ላይ ይመጣል? አንደኛ ትምህርቱን የሚከታተል እውቀትን የሚቀስም በትምህርት ተቋም የተመዘገበ። እነዚህ በሙሉ ምንድናቸው? ኮኖቴሽን ወይም ኢንቴንሽናል ሚኒንግ ይባላሉ ማለት ነው። በጣም ግልጽ ይሆን ዘንድ አንድ ምሳሌ እንመልከት፣ ወይም ደግሞ አንድ ምሳሌ እንጨምር። ምሳሌ ሁለት አሜሪካ የሚል ቃል ስንሰማ አሁን እየጠራሁላችሁ ያሉ ተርሙ ናቸው። እያያችሁ ነዋ። አሜሪካ ኔም ነው። ሳብጀክት የሚሆኑ ነገር ናቸው። ስቱደንት ኦር ተማሪ ምንድን ነው? ሳብጀክት መሆን የሚችል ነገር ነው አይደል? ስለዚህ ተርም ያልኳችሁ ነገር ቅድም የነገርኳችሁ ነገር አሁን ጋር አብሮ እየሰራ ነው ማለት ነው። አሁን አሜሪካ የሚል ቃል ስንሰማ ትዝ የሚለን አይምሯችን ላይ የአሜሪካ ባህሪ ምንድን ነው? ሀያል ናት፣ በኢኮኖሚ የበለጸገች ሀገር ናት፣ ተጽዕኖ ፈጣሪ ሀገር ናት። ስለዚህ ይሄ ምንድን ነው? ባህሪዋ ወይም ደግሞ ምኗ አትሪቢዩታ ወይም ደግሞ ምኗ ኳሊቲዋ ነው ማለት ነው። ስለዚህ አሁን እናንተ ምንድን ነው የምታደርጉት? የአንድ ተርም ወይም ደግሞ የአንዱን ወርድ ወይም ደግሞ የአንድ ተርምን ምን ኢንቴንሽናል ሚኒንግ ኦር ኮኖቴሽን አውጡ ከተባላችሁ የዛን ተርም ምን መፈለግ ነው? ኳሊቲውን ወይም ደግሞ አትሪቢዩትን ወይም ደግሞ ባህሪውን ወይም ደግሞ የዛን ነገር መለያውን መገለጫውን መፈለግ ነው ማለት ነው። ስለዚህ ማንኛውም ቃል ተሰጧችሁ ኢንቴንሽናል ሚኒንግ ስጡ ብትባሉ ባህሪውን ምን ማለት ነው? መዘርዘር ነው ማለት ነው። ኤክስቴንሽናል ሚኒንግስ ምን ማለት ነው የሚለውን ደግሞ እንመልከት። ኮንሲስት ኦፍ ዘ ሜምበር ኦፍ ዘ ተርም ዲኖትስ ኦር ዘ ክላስ። ይሄ በጣም ቀላል ነው። አንድ ሰው የሆነ ቃል ሰጧችሁ የዚህን ቃል ኤክስቴንሽናል ሚኒንግ አውጡ ካላችሁ የዛን ቃል ክላስ ወይም ሜምበር ወይም ደግሞ አባላት ተናገሩ ነው የተባለ። ኮኖቴሽን ሚኒንግ ምን ይሆናል? ዘ ሃይስት ሌቭል ኦፍ ኤጁኬሽን ኢን ኢትዮጵያ የሚል ተርም ቢሰጣችሁ የሚለው ባህሪውን ፈልጉ ትባሉ እና ደግሞ ምን ብያችኋለሁ ቅድም? ኢንቴንሽናል ሚኒንግ በሌላኛው ስሙ ኮኖቴሽን ይባላል። ኤክስቴንሽናል ሚኒንግ ደግሞ ሌላኛው ስሙ ምን ይባላል? ዲኖቴሽን ይባላል። ለምሳሌ አሁን የኢትዮጵያን ሃይስት ኤጁኬሽን ወይም ደግሞ ኢትዮጵያን ዩኒቨርሲቲ ምን ዲኖቴሽን ወይም ደግሞ ኤክስቴንሽናል ሚኒንግ ፈልጉ ብትባሉ ምን ይሆናሉ? አዲስ አበባ ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ፣ ጅማ ዩኒቨርሲቲ ይሆናሉ። ነገር ግን የኢትዮጵያን ዩኒቨርሲቲ ደግሞ ኢንቴንሽናል ወይ ኮኔቴሽናል ሚኒንግ ፈልጉ ብትባሉ ምን ይሆናሉ? ወይ ባህሪያቸው the highest level of education in ኢትዮጵያ ናቸው አይደለ? ዲኖቴሽናቸው ደግሞ ክላሳቸውን ወይም ደግሞ አባላታቸው እነማን ናቸው ከተባለ ወይም ኤክስቴንሽናል ሚኒንጋቸው ምንድነው ከተባለ አዲስ አበባ ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ፣ ጅማ ዩኒቨርሲቲ እነዚህ አባላቶቻቸው ናቸው። በጣም ቀላል ነው። በደንብ መከታተል ብቻ ነው የሚፈልገው። ሁሉንም በደንብ ነግራችኋለሁ። ኢንቴንሽናል ሚኒንግ ማለት የአንድ ተርም ባህሪ ወይም ኳሊቲ ወይም ደግሞ አትሪቢዩት ሲሆን ኤክስቴንሽናል ሚኒንግ ማለት ግን የዛ ነገር ምን ክላስ ሜምበር ማለት ነው። የዛ ተርም ሜምበር አባሉ እንደማለት ነው። ለምሳሌ
ላዮን የሚል ቃል ቢኖር የአንበሳ ባህሪያት ምንድን ናቸው? አሁን ላዮን ለሚለው ቃል ኢንቴንሽናል ሚኒንግ እና ኤክስቴንሽናል ወር ደግሞ ምን ዲኖቴሽናል ሚኒንግ ልንፈልግ ነው ማለት ነው። ለምሳሌ ከባህሪው ስንመጣ ላዮን ኢዝ ምን ካርኒቨርስ ነው፣ ስትሮንግ ነው፣ ሮሪንግ አቢሊቲ አለው። ይሄ ሁሉ ምንድን ነው? ኢንቴንሽናል ሚኒንግ ነው። ኤክስቴንሽናል ሚኒንግ ግን ኦል አክቹዋል ላይንስ ኢን ዘ ወርልድ በሙሉ ምንድን ናቸው? ለእሱ ምን ይሆኑታል? ዲኖቴሽን ይሆኑታል፣ ወይም ደግሞ ኤክስቴንሽናል ሚኒንግ ይሆኑታል። ሶስተኛ ኤግዛምፕል ደግሞ እንመልከት እዚሁ ላይ ሺፕ ኢዝ ኤ ቬክል ፎር ኮንቬንስ ኦን ዋተር። አሁን ሺፕ የሚል ነገር አለ። ስለዚህ ያ ሺፕ የሚለው ነገር ምንድነው? መርከብ ማለት ነው አይደለ? ስለዚህ ያ መርከብ ስራው ምንድን ነው? ባህሪው ምንድን ነው? ቬክል ፎር ኮንቨርሲ ኦን ዋተር፣ በውሃ ላይ የሚያስከድን መጓጓዣችን ነው። ይሄ ምንድነው? ኢንቴንሽናል ሚኒንጉ ነው። ሺፕ ደግሞ ዲኖቴሽን ወይ ደግሞ ኤክስቴንሽናል ሚኒንጉ ምንድነው ከተባለ ሺፕ ኢዝ ላይክ ቲንግስ አዝ ካርጎ ሺፕስ፣ ፓሴንጀር ሺፕስ፣ ባትል ሺፕስ ኤንድ ሴሊንግ ሺፕስ ደግሞ ምንድን ተብሎ ይጠራሉ? የዚህ ሁሉ ምንድን ናቸው? ሜምበሮች ናቸው አይደል? የሺፕ ሜምበር ናቸው። እነዚህ ሁሉ ኤክስቴንሽናል ሚኒንግ ይባላሉ ማለት ነው። ሌላኛ ኤግዛምፕል እንመልከት። ለምሳሌ ኢንቬንቶር የሚል ቃል እንመልከትና ኢንቬንተር ወይም ደግሞ ይሄ ፈጣሪ የሚባለው ነገር ሚንስ ምን ማለት ነው? ኤክስቴንሽናል ኢንቴንሽናል ሚኒንጉ ብትባሉ ወይም ደግሞ ኮኖቴሽኑ ምንድነው ብትባሉ ኤ ፐርሰን ሁ ኢዝ ክሌቨር ኢንቱቲቭ ክሬቲቭ ኤንድ ኢማጂኔቲቭ፣ በጣም ጎበዝ የሆነ ፈጣሪ የሆነ ሰው ምን ተብሎ ይጠራል? ኢንቬንተር ተብሎ ይጠራል። ይሄ ምንድነው? ኢንቴንሽናል ሚኒንጉ። ኤክስቴንሽናል ሚኒንጉ ወይ ደግሞ ዲኖቴሽናል ሚኒንጉ ምን ይሆናል ከተባለ እነ ቶማስ ኤዲሰን ሜንስ ሰቻዝ ቶማስ ኤዲሰን፣ አሌክዛንደር ግራም ቤል የመሳሰሉት በሙሉ ምንድን ናቸው? ለሱ ክላስ ናቸው። ኢንቬንተር ለሚለው ቃል ክላስ ናቸው ማለት ነው። አስተውሉ፣ በደንብ አስተውሉ። እዚህ ጋር የምነግራችሁን ኮኖቴሽን ወይም ደግሞ ኢንቴንሽን the connotation of a term remains more or less the same from person to person and from time to time. ኢንቴንሽናል ሚኒንግ ከሰው ወደ ሰው ከሰዓት ወደ ሰዓት ምንድን ነው? the same ወይ ደግሞ ኮንስታንት less constant or less the same ሆኖ ይቀጥላል። ነገር ግን ዲኖቴሽናል ሚኒንግ ምንድን ነው? also remains the same person to person. ዲኖቴሽናል ሚኒንግ ከሰው ወደ ሰው ተመሳሳይ ነው። ነገር ግን ታይም ቱ ታይም ምን አይደለም? ይለያያል። እሱን የሆነ ቦታ ላይ አሳያቸዋለሁ ወደፊት ላይ እንዴት ሊለያይ እንደሚችል ኮኖቴሽናል ሚኒንግ እንዴት ከታይም ቱ ታይም እንዴት እንደሚለያይ አስረዳቸዋለሁ። ፐርሰን ቱ ፐርሰን ግን ምንድነው? ደሴም ነው ማለት ነው። ኤክስቴንሽናል ካራክተሪስቲክስ ወይ ደግሞ ኤክስቴንሽን ካራክተሪስቲክስ የምንላቸው ነገር ምንድን ናቸው? ወይም ደግሞ ይሄ አሁን ካራክተሪስቲክስ አለው ትንሽ ኤክስቴንሽን ሰፋ ያለ ስለሆነ ካራክተሪስቲክስ ይኖሩታል። እነሱ ካራክተሪስቲክሱ ምንድን ነው? የመጀመሪያው ተርምስ ካን ሃቭ ኢምፒቲ ኤክስቴንሽን። አስተውሉ፣ ተርምስ ካን ሃቭ ኢምፒቲ ኤክስቴንሽን። ከዛ በፊት ኢምፒቲ ኤክስቴንሽን ወይም ደግሞ ኑል ኤክስቴንሽን ማለት ምን ማለት እንደሆነ ልንገራችሁ። ኢምፒቲ ኤክስቴንሽን ወይም ኑል ኤክስቴንሽን ማለት በአሁኑ ወቅት ምንም አይነት አባል የሌለው ቃል ማለት ነው። ወይም በአሁኑ ሰዓት ላይ ምድር ላይ የማይገኙ ነገሮች ማለት ነው። ላይክ ዳይናሶር አሁን መሬታችን ላይ የሌለ አባል የሌለው ወይም ደግሞ ምን ክላስ የሌለው ነገር በሙሉ ምን ተብሎ ይጠራል? ኢምፒቲ ኤክስቴንሽን። ለምሳሌ ኖ ክላስ ሜምበርስ ኤግዚስትስ ፎር ዘ ተርም ኤግዛምፕል ዳይኖሶር፣ ከረንት ኪንግ ኦፍ ኢትዮጵያ ለምሳሌ እና አፄ ይኩኖ አምላክ የሉም። አሁን የነሱ ከረንት ላይክ ምን ክላስ የላቸውም በሆኑ ሰዓት። እነ አፄ ቴዎድሮስ፣ እነ ላሊበላ እነዚህ በሙሉ ምን ኢምፒቲ ኤክስቴንሽን ናቸው ማለት ነው። እሺ እዚህ ጋር አንድ ሀሳብ አስተውሉልኝ። አንድ ቃል ኢምፒቲ ኤክስቴንሽን ሆነ ማለት ኢንቴንሽናል ሚኒንግ የለውም ማለት አይደለም። ሉክ ኤክስቴንሽን ኢምፒቲ ኤክስቴንሽን ከሆነ ኤክስቴንሽን የለውም። ነገር ግን ኢምፒቲ ኤክስቴንሽን ሆነ ማለት ኢንቴንሽናል ሚኒንግ የለውም ማለት አይደለም። ወይም ኢንቴንሽናል ሚኒንግ ስላለው ኤክስቴንሽን አለው ማለት አይደለም። ኢንቴንሽናል ሚኒንግ እያላቸው ኤክስቴንሽን ሚኒንግ የሌላቸው አሉ። ኢፍ ተርም ሃቭ ኤክስቴንሽን ዘይ ሃቭ ኢንቴንሽን በት ኢፍ ተርም ሃቭ ኢንቴንሽን ዘይ ሜይ ኖት ቢ ኤክስቴንሽን ማለት ነው። ኢንቴንሽን ስላለው ኤክስቴንሽን አለው ማለት አይደለም። ነገር ግን ኤክስቴንሽን ስላለው ምን አለው ማለት ነው። ኢፍ ዘ ተርም ሃቭ ኤክስቴንሽን ዘይ ሃቭ ኢንቴንሽን፣ ኤክስቴንሽን ካለው ኢንቴንሽን አለው። ነገር ግን ኢንቴንሽን ካለው ምን የግድ ኤክስቴንሽን ሊኖረውም ላይኖረውም ችግር የለውም ማለት ኤክስቴንሽን ላይኖረው ይችላል ነው። እዚችን ሀሳብ አስተውሉልኝ። አንድ ቃል ኢምፒቲ ኤክስቴንሽን ሆነ ማለት ኢንቴንሽናል ሚኒንግ የለውም ማለት አይደለም ነው። ኢንቴንሽናል ሚኒንግ አለው፣ ኤክስቴንሽናል ሚኒንግ ኖረውም አልኖረውም ማለት ነው። ሶ ምንድን ነው መጨረሻ ላይ ምን ኮንክሉድ ታደርጋላችሁ? ኢንቴንሽን ዲተርማይን ኤክስቴንሽን። ኢንቴንሽን ምን ያደርገዋል? ኤክስቴንሽንን ዲተርማይን ያደርገዋል ማለት ነው። ሌላኛው ኦርደሪንግ ኦፍ ተርም ነው። አሁን እነዚህ ያልኳችሁ ኤክስቴንሽናል ሚኒንግ እና ኢንቴንሽናል ሚኒንግ ምን ይደረጋሉ? ኦርደር ይደረጋሉ። ሶ እነሱ ኦርደር እንዴት ነው የሚደረጉት ነው። ተርም ሜይ ቢ ፑት ኢን ኦርደር ኦፍ ኢንክሪዚንግ ኢንቴንሽን፣ ኢንክሪዚንግ ኦፍ ኤክስቴንሽን፣ ዲክሪዚንግ ኢንቴንሽን ኦር ዲክሪዚንግ ኤክስቴንሽን። አሁን እነዚህ ነገሮች
በጣም ብዙ ሳንዘበዝብ ብዙ ነገር ሳናወራ ምን ማለት እንደሆኑ በሆነች ፖይንት አስረዳቸዋል። አንድ ነገር ከጀነራል ተነስቶ ወደ ስፔሲፊክ በሄደ ቁጥር ኤክስቴንሽናል ሚኒንግ እየቀነሰ ወይም ዲክሪዝ እያደረገ ይሄዳል። ምን አልኳችሁ? አንድ ነገር አንድ ተርም ከጀነራል ተነስቶ ወደ ስፔሲፊክ በሄደ ቁጥር ኤክስቴንሽናል ሚኒንግ እየቀነሰ ወይም ዲክሪዝ እያደረገ ይሄዳል። ከስፔሲፊክ ተነስቶ ወደ ጀነራል በሄደ ቁጥር ኢንክሪዝ እያደረገ ይሄዳል። ለምሳሌ እንመልከት። እንስሳት አለ፣ ጀነራል ተርም ነው። የዱር እንስሳት አለ። ከቤትና ከዱር እንስሳት ደግሞ አሁን አንድ ስፔሲፊክ አደረግን፣ የዱር እንስሳትን መረጠን። ከዱር እንስሳት ደግሞ ከቅጠል በልና ከስጋ በል ደግሞ ስጋ በልን። ከዛ ከስጋ በል እንስሳት ደግሞ ማንን መረጥን? አንበሳን መረጥን። አሁን ከየት ነው? ከጀነራል ተነስተን ወዴት ነው እየሄድን ያለው? ወደ ስፔሲፊክ። ምን እያደረገ ነው? ኤክስቴንሽናል ሚኒንግ ወይም ደግሞ ይሄ ክላስ ወይም ደግሞ ግሩፕ ወይም ደግሞ ሜምበር ብለን የምንጠራው ነገር ምን እያደረገ ነው ሄደው? እየቀነሰ። እስኪ ያስቡት። ለምሳሌ እንስሳት ሲባል ዘሆል በዓለም ላይ ያሉት እንስሳትን በሙሉ ያካትትልናል። ከዛ በኋላ የዱር እንስሳት ሲባል ደግሞ ምን አለ? ቀነሰ ክላሱ። የቤት እንስሳቶች ተወገዱ፣ ከክላሱ ውጭ ሆኑ፣ ወይም ደግሞ ከአባላቶቹ ውጭ ሆኑ ማለት ነው። ከዛ ወረደና ደግሞ ስጋ በል እንስሳት ሲባል ደግሞ ምን ቅጠል በል እንስሳቶችን ደግሞ አሁንም ምን አደረግናቸው? ከሜምበሩ ወይም ደግሞ ከዶሜናችን አስወጣናቸው ማለት ነው። ከዛ በኋላ አንበሳ ስንል ሌሎችን እንስሳት በሙሉ ከዶሜናችን አስወጣናቸው። ስለዚህ ምን ከጀነራል ተነስቶ ወደ ስፔሲፊክ ሲሄድ ኤክስቴንሽናል ሚኒንጋችን ምን እያለ በጣም እየቀነሰ ይሄዳል። ከስፔሲፊክ ተነስቶ ወደ ጀነራል ሲሄድ ግን ምን ይላል? አሁን አንበሳን ከአንበሳ ምን ስጋ በል ነው ካልን ምን ስጋ በል እንስሳቶችን ጨመርናቸው ወደ ዶሜናችን ማለት ነው። ከዛ በኋላ ደግሞ ከዶሜናችን ደግሞ ከስጋ በል ተነስተን ደግሞ ወደ ዱር እንስሳት ሲሄድ ምንችን ጨመርናቸው? ቅጠል በሎችን አብረን ጨመርናቸው። ስለዚህ ምን ሆነ? ዶሜናችን እየሰፋ ስለሚሄድ ክላስ ምን ያደርጋል? ከጀነራል ተነስቶ ወደ ስፔሲፊክ ሲሄድ ይቀንሳል። ወይም ደግሞ ይሄ ኤክስቴንሽናል ሚኒንግ ከጀነራል ተነስቶ ወደ ስፔሲፊክ ሲሄድ ይቀንሳል። ከስፔሲፊክ ተነስቶ ወደ ጀነራል ሲሄድ ደግሞ ይጨምራል ነው። ስለዚህ በዚህ ጊዜ ኤክስቴንሽናል ሚኒንግ ዲክሪዝ ያደርጋል ብዬ ነግሬያቸዋለሁ። አሁን ደግሞ ኢንቴንሽናል ሚኒንግ እንዴት ይሆናል የሚለውን ከተመለከትን ደግሞ ኢንቴንሽናል ሚኒንግ ከስፔሲፊክ ተነስቶ ወደ ጀነራል ሲሄድ ኢንቴንሽናል ሚኒንግ ዲክሪዝ ያደርጋል። ከስፔሲፊክ ተነስቶ ወደ ጀነራል ሲሄድ አሁን ምን እያደረገ ነው? ኢንቴንሽናል ሚኒንግ ዲክሪዝ እያደረገ ነው የሚሄድ። ነገር ግን ከጀነራል ተነስቶ ወደ ስፔሲፊክ ሲሄድ ኢንቴንሽናል ሚኒንግ ኢንክሪዝ ያደርጋል ነው። ለምሳሌ ተመልከቱት። ቅድም ካሳየኋችሁ ኤግዛምፕል ላይ እንስሳት አልን፣ የዱር እንስሳት አልን። አሁን የየትኛውን ባህሪ መግለጽ ነው የሚከብደው? የእንስሳትን ነው? የዱር እንስሳትን ነው? የስጋ በል እንስሳትን ነው? ወይስ የአንበሳን ነው? ሞር ስፔሲፊክ በሆነ ቁጥር አትሪቢዩት የማግኘት ወይም ደግሞ ኳሊቲ የማግኘት ነገራችን እየጨመረ ስለሚሄድ ከጀነራሉ ተነስቶ ወደ ስፔሲፊኩ በሄደ ቁጥር ምን ይጨምራል? ኢንቴንሽናል ተርም ወይም ኮኖቴሽን ኢንክሪዝ ያደርጋል። ነገር ግን ከስፔሲፊክ ተነስቶ ወደ ጀነራል በሄደ ቁጥር ለጀነራሉ ምን ማለት ይከብዳል? ኳሊቲ ወይም አትሪቢዩት ፋይንድ ማድረግ ስለሚከብድ ምን ያደርጋል ማለት ነው? ቻሌንጅ ያደርጋል ማለት ነው። ስለዚህ በሁለቶች መካከል በጀነራል እና በአቀማመጣቸው በኢንቴንሽናል ሚኒንግ እና በኤክስቴንሽናል ሚኒንግ ምን አይነት ሪሌሽንሽፕ ነው ያለ? ኢንቨርስ ሪሌሽንሽፕ ነው ያለው ማለት ነው። አስተውሉ። በኤክስቴንሽናል እና በኢንቴንሽናል መካከል ያለው ግንኙነት ተቃራኒ ነው። ያ ማለት ኢንቴንሽናል ሚኒንግ ኢንክሪዝ ሲያደርግ ኤክስቴንሽናል ሚኒንግ ዲንግሪዝ ነው የሚያደርገው ማለት ነው። ባሳየኋችሁ ምሳሌ መሰረት ሁሉንም በዚህ መንገድ ትሰራላችሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በጣም ወዳችኋለሁ። መልካም የትምህርት ሳምንት ይሆንላችሁ።